ወደ በአትዩ እንኳን ደህና መጣችሁ። ጥያቄ ልትጠየቁ ነው? ለእያንዳንዱ ጥያቄ በኮመንት ለመመለስ 10 ሰከንድ ይኖራቸዋል። ከ10 በላይ ለመመለሱ ሰዎች በቀጣይ ቪዲዮ ስማቸውን ጠርተን የምናመሰግን ይሆናል። ማን ጥሩ የመጽሐፍ ቅዱስ እውቀት እንዳለው እኔ ዝግጁ ናችሁ? እንጀምር። ጥያቄ 1 ከተሰጡት ምርጫዎች የአዲስ ኪዳን ወንጌል ውስጥ የሚካተተው የቱ ነው? ሀ የሐዋርያት ሥራ፣ ለ ዘፍጥረት፣ ሐመሩሃ የዮሐንስ ራእይ፣ መ ወደ ሮሜ ሰዎች። ትክክለኛው መልስ ሀ የሐዋርያት ሥራ የሚለው ነው። የሐዋርያት ሥራ ከአራቱ ወንጌላት ቀጥሎ የተጻፈ አምስተኛ ወንጌል ነው። ኢየሱስ ክርስቶስ ካረገና ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ ወንጌልን ለማስፋፋት ያደርጉ የነበረውን ነገር የሚገልጽ የመጽሐፍ ክፍል ነው። ጥያቄ ቁጥር 2 የንጉሥ ሰለሞን አባት ማን ተብሎ ይጠራል? ሀ ሳሙኤል፣ ለ ሳኦል፣ ሐመሩሃ ኢዮስያስ፣ መ ዳዊት። ትክክለኛው መልስ መ ዳዊት የሚለው ነው። በሁለተኛ ሳሙኤል ምዕራፍ 12 ቁጥር 2 ላይ እንደምናገኘው ንጉሥ ዳዊት ከቤርሳቤ ወንድ ልጅ እንደወለደና ስሙንም ሰለሞን ብሎ እንደጠራው ተጽፎ እናገኛለን። ጥያቄ ቁጥር 3 ከ10ቱ ትእዛዛት ውስጥ የማይካተተው የቱ ነው? ሀ አታመንዝር፣ ለ ከእኔ በቀር ሌላ አምላክ አታምልክ፣ ሐመሩሃ አትስረቅ፣ መ ሁልጊዜም ከምግብ በፊት ጸልይ። ትክክለኛው መልስ መ ሁልጊዜም ከምግብ በፊት ጸልይ የሚለው ነው። 10ቱ ትእዛዛት ተጽፈው የምናገኛቸው በኦሪት ዘጸአት ምዕራፍ 20 ላይ ነው። 10ቱ ትእዛዛት እግዚአብሔር ለሰው ልጆች ስለሰጣቸው ዋና ዋና መሰረታዊ የመኖር ህጎች የሚናገር ክፍል ሲሆን ሁልጊዜም ከምግብ በፊት መጸለይ የሚለው ግን የሰው ልጆች በዕለት ተዕለት ተግባራቸው እያዳበሩት የመጡት ነገር ነው። ጥያቄ ቁጥር 4 የመጥምቀ መለኮት ቅዱስ ዮሐንስን አንገት ተቆርጦ እንዲሰጣት የጠየቀችው ማን ናት? ሀ ማርታ፣ ለ ሄሮዲያዳ፣ ሐመሩሃ ኤልሳቤጥ፣ መ ቤርሳቤ። ትክክለኛው መልስ ለ ሄሮዲያዳ የሚለው ነው። በማርቆስ ወንጌል ምዕራፍ 6 ቁጥር 25 ላይ እንደምናገኘው ቅዱስ ዮሐንስ ሄሮድስ የወንድሙ ሚስት የነበረችውን ሄሮዲያዳን በማግባቱ ሊቃወመው እንደነበርና ሄሮዲያዳም በዚህ ምክንያት ልትገድለው አጋጣሚውን ትፈልግ እንደነበር ተጽፎ እናገኛለን። ከዚያም ሄሮድስ ልደቱን በሚያከብርበት ቀን ልጇ ባቀረበችው ዘፈን ተደስቶ ምን ልሸልምሽ ባላት ጊዜ እናቷን ስትጠይቃት የዮሐንስ አንገት ተቆርጦ በስጦታ እንዲሰጣት እንድትጠይቅ በማድረግ የቅዱስ ዮሐንስን አንገት አስቆርጣለች። ጥያቄ ቁጥር 5 በመጽሐፍ ቅዱስ የጨዋ ሐውልት ሆና ቀረች የተባለችው ማን ናት? ሀ ሳራ፣ ለ ርብቃ፣ ሐመሩሃ የሎጥ ሚስት፣ መ ሩት። ትክክለኛው መልስ የቱ ይመስላችኋል? ትክክለኛው መልስ ሐመሩሃ የሎጥ ሚስት የሚለው ነው። በዘፍጥረት ምዕራፍ 19 ቁጥር 26 ላይ እንደምናገኘው ሎጥ ቤተሰቦቹን ይዞ ከሰዶምና ገሞራ ጥፋት በሚወጣበት ጊዜ ወደ ኋላ እንዳይዞሩ የተነገራቸውን ትእዛዝ ሳትሰማ ወደ ሰዶምና ገሞራ ጥፋት ዞራ በማየቷ የሎጥ ሚስት የጨዋ ሐውልት እንደሆነች ተጽፎ እናገኛለን። ጥያቄ ቁጥር 6 መጽሐፍ ቅዱስ ላይ ረጅም ዕድሜ እንደኖረ የተነገረለት ሰው ማን ተብሎ ይጠራል? ሀ ኖህ፣ ለ ማቱሳላ፣ ሐመሩሃ አዳም፣ መ ሄኖክ። ትክክለኛው መልስ ለማቱሳላ የሚለው ነው። በኦሪት ዘፍጥረት ምዕራፍ 5
ቁጥር 27 ላይ ተጽፎ እንደምናገኘው ማቱሳላ ለ969 ዓመታት እንደኖረ ተገልጿል። በመጽሐፍ ቅዱስ ውስጥ ከተገለጹ ሰዎች ሁሉ ረጅሙን ዕድሜ የኖረው ማቱሳላ ነው። ጥያቄ ቁጥር 7 እግዚአብሔር ፍጥረታትን በፈጠረበት ጊዜ በአራተኛው ቀን የተፈጠሩት ምን ምን ነበሩ? ሀ. እንስሳት፣ ለ. ሰዎች፣ ሐመርሃ ተክሎች፣ መ. ፀሐይ፣ ጨረቃና ከዋክብት። ትክክለኛው መልስ መ. ፀሐይ፣ ጨረቃና ከዋክብት የሚለው ነው። በኦሪት ዘፍጥረት ምዕራፍ 1 ቁጥር 16 ላይ ተጽፎ እንደምናገኘው በምድር ያበሩ ዘንድ በሰማይ ጠፈር ያኖራቸው አንዱ በቀን ሌላው ደግሞ በሌሊት እንዲሰለጥኑ አድርጎ የፈጠራቸው የአራተኛው ቀን ፍጥረታት ፀሐይ፣ ጨረቃ እና ከዋክብት ናቸው። ጥያቄ ቁጥር 8 ኢየሱስ ክርስቶስን በ30 ብር አሳልፎ የሰጠው ሐዋርያ ማን ተብሎ ይጠራል? ሀ. ጴጥሮስ፣ ለ. ዮሐንስ፣ ሐመርሃ ይሁዳ፣ መ. ያዕቆብ። ትክክለኛው መልስ ሐመርሃ ይሁዳ የሚለው ነው። በማቴዎስ ወንጌል ምዕራፍ 26 ቁጥር 14 ላይ እንደተጻፈው ይሁዳ ወደ ካህናት አለቆች በመሄድ ኢየሱስን አሳልፎ ለመስጠት በ30 ብር እንደተስማማ እናገኛለን። ጥያቄ ቁጥር 9 መጽሐፈ ምሳሌ የተጻፈው በማን ነው? ሀ. በኤልያስ፣ ለ. በሙሴ፣ ሐመርሃ በሰለሞን፣ መ. በሳሙኤል። መልሳችሁን በኮሜንት አስቀምጡልኝ። ትክክለኛው መልስ ሐመርሃ ሰለሞን የሚለው ነው። በመጽሐፈ ምሳሌ ምዕራፍ 1 ቁጥር 1 ተጽፎ እንደምናገኘው ይህ የመጽሐፍ ቅዱስ ክፍል የእስራኤል ንጉሥ የዳዊት ልጅ ሰለሞን የተናገራቸው ምሳሌዎች እንደሆኑ ይገልጻል። ጥያቄ ቁጥር 10 የእግዚአብሔርን መልእክት ላለመቀበል ብሎ ሲሸሽ በትልቅ ዓሣ የተዋጠው ሰው ማን ይባላል? ሀ. ያዕቆብ፣ ለ. ሙሴ፣ ሐመርሃ ኤልያስ፣ መ. ዮናስ። ትክክለኛው መልስ መ. ዮናስ የሚለው ነው። በትንቢተ ዮናስ ምዕራፍ 1 ከቁጥር 10 ጀምሮ ተጽፎ እንደምናገኘው ዮናስ ከእግዚአብሔር ፊት በመኮብለሉ ምክንያት በተከሰተ ማዕበል የተሳፈረበት መርከብ እንዳይሰጥም ለነበሩት ሰዎች እሱን ወደ ባህሩ እንዲጥሉት እንደተናገረና ወደ ባህር እንደተጣለ እናነባለን። በመቀጠልም በዛው በትንቢተ ዮናስ ምዕራፍ 2 ቁጥር 1 ላይ እንደተጻፈው እግዚአብሔር ዮናስን የሚውጥ ትልቅ ዓሣ እንዳሰናዳና ዮናስም በዓሣው ሆድ ውስጥ ለ3 ቀንና ለ3 ሌሊት እንደቆየ እናገኛለን። ጥያቄ ቁጥር 11 አንድ ታላቅ ሐውልት አየሁ። ይህ ሐውልት በጣም ብሩህና አስፈሪ ነበር። ራሱ ከወርቅ፣ ደረቱና ክንዶቹ ከብር፣ ሆዱና ጭኖቹ ከነሐስ፣ እግሮቹ ደግሞ በከፊል ከብር በከፊል ከሸክላ ነበሩ ብሎ ህልሙን የተናገረው ማን ነው? ሀ. ሳኦል፣ ለ. ሄሮድስ፣ ሐመርሃ ናቡከደነጾር፣ መ. ሰለሞን። ትክክለኛው መልስ ሐመርሃ ናቡከደነጾር የሚለው ነው። በትንቢተ ዳንኤል ምዕራፍ 2 ቁጥር 31 እስከ 33 እንደተጻፈው ይህ ህልም ያለመው ናቡከደነጾር እንደሆነና ዳንኤልም ህልሙን እንደፈታለት ህልሙም የሚመጡትን ነገስታት ሁኔታና ኃይል የሚገልጽ እንደነበር ተገልጾ እናገኛለን። ጥያቄ ቁጥር 12 ወደ ደማስቆ በመጓዝ ላይ እያለ በድንገት አይኑ የታወረው ሰው ማን ነው? ሀ. በርናባስ፣ ለ. እስጢፋኖስ፣ ሐመርሃ ሳኦል፣ መ. ፊልጶስ። ትክክለኛው መልስ ሀ.
ሳኦል የሚለው ነው። የሐዋርያት ሥራ ምዕራፍ 9 ከቁጥር 3 እስከ 8 ላይ ያለው ቃል እንደሚነግረን ሳኦል የጌታን ደቀ መዛሙርት ለመግደል ወደ ደማስቆ በመጓዝ ላይ ሳለ በድንገት ከሰማይ ብርሃን አንጸባርቆበት ወደ መሬት እንደወደቀ፣ ከዚያም ኢየሱስ ክርስቶስ ሳኦል ሳኦል ስለምን ታሳድደኛለህ ብሎ እንዳናገረው ከወደቀበት ሲነሳ ዓይኑ እንደታወረ ተጽፎ እናገኛለን። ጥያቄ ቁጥር 13 የእስራኤል ጀግና የሆነና በጣም ኃይለኛ የነበረ ኃይሉም በፀጉሩ ላይ የሆነ ሰው ማን ይባላል? ሀ ጌዲዮን፣ ለ ሳሙኤል፣ ሐመሩሃ ዳንኤል፣ መ ሶምሶን። ትክክለኛው መልስ መ ሶምሶን የሚለው ነው። በመጽሐፈ መሳፍንት ምዕራፍ 16 ቁጥር 17 ላይ እንደተጻፈው ሶምሶን በደሊላ ፍቅር በመውደቁ ምክንያት ፍልስጤማውያን እሷን ተጠቅመው ሶምሶንን ለማሸነፍ እንዳሰቡና ከደሊላ ጋር በገንዘብ እንደተስማሙ እናገኛለን። በዚህም ምክንያት ደሊላ ሶምሶንን አሳልፋ ለመስጠት ደጋግማ የኃይሉን ምንጭ በመጠየቅ በመጨረሻ ተሳክቶላት ሶምሶን የኃይሉ ምንጭ ተቆርጦ የማያውቀው ፀጉሩ እንደሆነ እንደነገራት እሷም አሳልፋ ለፍልስጤማውያን እንደሰጠችውና እንደተማረከ ተጽፎ እናገኛለን። ጥያቄ ቁጥር 14 የእስራኤል ንጉሥ የነበረ በጥበበኝነቱ የሚታወቅ እንዲሁም የመጀመሪያውን ቤተ መቅደስ በኢየሩሳሌም የሰራ ሰው ማን ይባላል? ሀ ሳሙኤል፣ ለ ዳዊት፣ ሐመሩሃ ሰለሞን፣ መ ናቡከደነጾር። ትክክለኛው መልስ ሐመሩሃ ሰለሞን የሚለው ነው። በአንደኛ ነገሥት ምዕራፍ 6 ቁጥር 1 ላይ ንጉሥ ሰለሞን የእግዚአብሔርን ቤተ መቅደስ እንደሰራና በጨረሰም ጊዜ እግዚአብሔር እንዳናገረው እንዲሁም ቃል ኪዳን እንደገባለት በዝርዝር ተጽፎ እናገኛለን። ጥያቄ ቁጥር 15 ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ብሎ የተናገረው ማን ነው? ሀ ጳውሎስ፣ ለ ማቴዎስ፣ ሐመሩሃ ኢየሱስ ክርስቶስ፣ መ ጴጥሮስ። እስካሁን ስንት መለሳችሁ? ትክክለኛው መልስ ሐመሩሃ ኢየሱስ ክርስቶስ የሚለው ነው። ይህ ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ የሚለው ቃል ተጽፎ የሚገኘው በዮሐንስ ራእይ ላይ ነው። በዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ የተጻፈው ይህ ቃል ክርስቶስ ጊዜና ቦታ የማይገድበው ዘላለማዊና ሁሉን ቻይ አምላክ መሆኑን በጉልህ የሚገልጽ ነው። ጥያቄ ቁጥር 16 የመጽሐፍ ቅዱስ ክፍል የሆነ ስለ ስነ ፍጥረት የሚነግረን እንዲሁም ስለ ጥፋት ውሃ ተጽፎ የምናገኝበት ክፍል ምን በመባል ይታወቃል? ሀ ኦሪት ዘሌዋውያን፣ ለ ኦሪት ዘጸአት፣ ሐመሩሃ ኦሪት ዘፍጥረት፣ መ ኦሪት ዘኍልቍ። ትክክለኛው መልስ ሐመሩሃ ኦሪት ዘፍጥረት የሚለው ነው። ኦሪት ዘፍጥረት እግዚአብሔር ስለፈጠራቸው ፍጥረታት ከተፈጠሩበት ቀን ጭምር ተጽፎ የምናገኝበት ነው። እንዲሁም ስለ ጥፋት ውሃ መከሰት የሚነግረንና እንዲሁም ተጨማሪ ሌሎች ታሪኮችን ለምሳሌ ስለ ዮሴፍ ታሪክ የምናገኝበት የመጽሐፍ ቅዱስ ክፍል ነው። ኦሪት ዘፍጥረት ለሌሎች የመጽሐፍ ቅዱስ ክፍሎች መነሻ የሚሆን ታሪኮችን የምናገኝበት የመጀመሪያ የመጽሐፍ ቅዱስ ክፍል ነው። ጥያቄ ቁጥር 17 የእግዚአብሔር ቀን መጥቷልና እሱም ቀርቧልና በጽዮን መለከትን ንፉ የሚገኘው በየትኛው የትንቢት መጽሐፍ ነው? ሀ በትንቢተ ዮናስ፣ ለ በትንቢተ ኢዮኤል፣ ሐመሩሃ በትንቢተ ናሆም፣ መ በትንቢተ ዳንኤል። ትክክለኛው መልስ ለ በትንቢተ ኢዮኤል የሚለው ነው። በትንቢተ ኢዮኤል ምዕራፍ 2 ቁጥር 1 ላይ
ይህ ቃል ተጽፎ እናገኘዋለን። በዚህ ምዕራፍ ላይ ነቢዩ ኢዩኤል ስለ እግዚአብሔር መምጣትና ሕዝቡም ተዘጋጅቶ መጠበቅ እንዳለበት የሚነግርበት ክፍል ነው። ጸሎት፣ ለቅሶና ጾም በንጹህ ልብ የሚደረግ ከሆነ እግዚአብሔር መሐሪ አምላክ መሆኑን የሚያስረዳ ክፍል ነው። ጥያቄ ቁጥር 18 ስለ 10ቱ ትእዛዛት፣ ስለ ሙሴና የእስራኤል ወደ ተስፋይቱ ምድር የ40 ዓመታት ጉዞ የሚተርከው የመጽሐፍ ቅዱስ ክፍል የቱ ነው? ሀ. መጽሐፈ ሩት፣ ለ. መጽሐፈ መሳፍንት፣ ሐመርሃ ኦሪት ዘጸአት፣ መ. መጽሐፈ አስቴር። ትክክለኛው መልስ ሐመርሃ ኦሪት ዘጸአት የሚለው ነው። በኦሪት ዘጸአት ምዕራፍ 20 ቁጥር 1 እስከ 17 ላይ እግዚአብሔር ለሙሴ 10ቱ ትእዛዛትን እንደሰጠው ተጽፎ እናገኛለን። እንዲሁም በምዕራፍ 16 የእስራኤል ወደ ተስፋይቱ ምድር ጉዞ መጀመሪያ እናገኛለን። በእርግጥ ቀሪዎቹ ታሪኮች በኦሪት ዘሌዋውያን፣ በኦሪት ዘኍልቍ እንዲሁም በኦሪት ዘዳግም ተጽፎ ነው የምናገኛቸው። ለምሳሌ በዓይኑ ያያትን የተስፋይቱን ምድር ሳይረግጥ ሙሴ መሞቱን የምናገኘው በኦሪት ዘዳግም ምዕራፍ 34 ቁጥር 5 ላይ ነው። ጥያቄ ቁጥር 19 ዶሮ ከመጮሁ አስቀድሞ ኢየሱስ ክርስቶስን 3 ጊዜ የካደው ማን ነው? ሀ. ጴጥሮስ፣ ለ. ቶማስ፣ ሐመርሃ ዮሐንስ፣ መ. ማቴዎስ። መልሳችሁን በኮሜንት አስቀምጡልኝ። ትክክለኛው መልስ ሀ. ጴጥሮስ የሚለው ነው። በማቴዎስ ወንጌል ምዕራፍ 26 ቁጥር 69 እስከ 75 እንደምናገኘው ጴጥሮስ ኢየሱስን 3 ጊዜ አላውቀውም ብሎ ከካደው በኋላ ዶሮ ሲጮህ አስቀድሞ ኢየሱስ ክርስቶስ 3 ጊዜ ትክደኛለህ ብሎ የነገረውን አስታውሶ መራራ ለቅሶን እንዳለቀሰ ተጽፏል። ጥያቄ ቁጥር 20 የእግዚአብሔርም እጅ በላይ ነበረ፣ እግዚአብሔርም በመንፈሱ አወጣኝ፣ አጥንቶችም በሞሉበት ሸለቆ መካከል አኖረኝ ያለው ነቢይ ማን ነው? ሀ. ነቢዩ ዳንኤል፣ ለ. ነቢዩ ሕዝቅኤል፣ ሐመርሃ ነቢዩ ኢሳይያስ፣ መ. ነቢዩ ዮናስ። ትክክለኛው መልስ ለ. ነቢዩ ሕዝቅኤል የሚለው ነው። በትንቢተ ሕዝቅኤል ምዕራፍ 36 ቁጥር 1 እስከ 10 ጀምሮ እንደምናገኘው እግዚአብሔር ነቢዩ ሕዝቅኤልን በመንፈስ እንደወሰደውና አጥንቶችም በሞሉበት ሸለቆ እንዳስቀመጠው ይገልጻል። በመቀጠልም እግዚአብሔር ደረቅ የነበረውን አጥንት አለምልሞ እስትንፋስ መስጠት እንደሚችልና አለቀ የተባለውን መቀጠል የሚችል መሆኑን የሚያሳይ ቃል እናገኛለን። በዚህ ክፍል የምናገኘው ቃል ምሳሌነቱ ለእስራኤላውያን ሲሆን በሀገራቸው ዳግም እንደሚያኖራቸውና ማንነቱን እንዲያውቁ እንደሚያደርጋቸው ይገልጻል። አብራችሁን ለተጫወታችሁ ሁሉ እንኳን ደስ አላችሁ። መልሳችሁን በኮሜንት ላይ አስቀምጡ። ማን ሁሉንም እንዳገኘ እናያለን። በቀጣይ ምን አይነት የመጽሐፍ ቅዱስ ጥያቄ እናምጣ? ጻፉልን። ቪዲዮን ከወደዳችሁት ለጓደኞቻችሁ ሼር አድርጉላቸው። ተጨማሪ የመጽሐፍ ቅዱስ ጥያቄ እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቱን መጫን አትርሱ።